በዛሬው መልእክቴ ብዙ ነገር ታተርፉበታላችሁ። አዳምጡኝና ለሌላውም ሰው አጋሩት። እንግዲህ የሰው ልጅ ለተለያዩ የጤና ችግር እያጋለጠ ያለ ጉዳይ ምንድነው? እሱም ተፈጥሯዊ ይዘት ያላቸው ንጥረ ነገሮች በሰውነታችን ውስጥ ባላንስ አለመሆን ነው። ይሄ ፒኤች የምንለው አልካላይንና አሲዲቲ ኮንቴንት ሌብላቸው ሲዛባ እንግዲህ ምን ይፈጠራል መሰላችሁ? ለስርዓተ ምግብ ብግነት ወይም ሜታቦሊክ ዲዚዝ ለምንለው ተጋላጭ እንሆንና ኩላሊት፣ ግፊት፣ የተለያዩ የጤና ችግሮች በሰውነታችን ውስጥ እየተፈጠሩ ልንትቸገር እንችላለን። ዋና መሰረቱ ፕሮሰስ የተደረጉ ምግቦች ናቸው። ወይም ተፈጥሯዊ ያልሆኑ ምግቦችን ስንመገብ ሰውነታችን በራሱ ፕሮዲውስ ሊያደርጋቸው የሚገባ ይዘቶችን ኤክስትራክት አድርገን እኛ ስለምንሰጠው የስርዓተ ምግብ ብግነት ይከሰታል። በዚህ ምክንያት የተለያዩ እነ ስኳር፣ እነ ግፊት፣ የተለያዩ የጤና ችግሮች ሊፈጠሩብን ይችላሉና መጠንቀቅ፣ የፒኤች ሌቭላችን ባላንስ ለማድረግ መሞከር። እሱ ደግሞ የሚሆነው ተፈጥሯዊ ምግቦችን በመመገብ ምንም አይነት ፕሮሰስ የተደረጉ የሚጠጡ የሚበሉትንም ነገሮች በተለይ እንግዲህ ከሙያ ልምዴ አንጻር ግፊት ያለባቸው ሰዎች በብዛት የታሸጉ ፕሮሰስ ተደርገው የታሸጉ ምግቦችንና ውሃ ሳይቀር የሚወስዱ ከሆነ የግፊት መጠናቸው ከእለት ከእለት አይሻሻልም፣ እንዲሁም እየባሰበት ነው የሚሄዱ። መድኃኒትም ማስተካከያ መድኃኒት እየወሰዱ እንኳን አይስተካከልም፣ ቁጥሩ ይዋዥቃል። ይህ የሚሆነው ሰውነታችን በራሱ ፕሮዲውስ ሊያደርገው የሚገባውን ይዘት ራሱ ተፈጥሯዊ ይዘት ያላቸው ምግብ ሰጥታችሁት ፕሮሰስ ካላደረገው አልቆለት ከሆነ የምትሰጡት ለስርዓተ ምግብ ሁከትና ብግነት ስለሚጋለጥ በእያንዳንዱ አካላታችን በተለይ ዋናው ኩላሊት የምንለው ፓርታችን፣ አንጀታችን፣ እንዲሁም ደግሞ ጣፊያ፣ ጉበታችን እነዚህ ነገሮች ተጋላጭ ይሆኑና ለተለያዩ ህመሞች እንጋለጣለን። ስለዚህ እናንተ የምታረጉት መፍትሄ ምንድነው? ተፈጥሯዊ የሆነ ይዘት ያላቸው ምግቦች ለመመገብ መሞከር። በየትኛው መንገድ ፕሮሰስ ተደርገው ይሄ ኤክስትራክት ተደርገውም ተለይተው የመጡ ሰፕሊመንቶችን ለመውሰድ ባለመጣር ራሳችሁን ጠብቁ እላለሁ። እኔ ገበሬው ልጅ ዮሐንስ ሽፈራው ነኝ። ሁሌም ለእናንተ ስለ ጤናችሁ አስፈላጊ ምክሮችን መለግሳችሁ። ያው ገበሬ አይደለው ምን ይደረግ፣ ጤናማ ካልሆነ የሰው ልጅ ጤናማ ካልሆነ ጤናማ ሀሳብ አይኖረውምና ለጤናማ አስተሳሰብ ጤናማ ህይወት ያስፈልጋልና ጤናማ ሁኑ፣ መልካም ሁኑ።